ሰበር ዜና። አሁን ከደቂቃዎች በፊት እስራኤል በኢራን ላይ የአየር ጥቃት ፈጸመች። የእስራኤል የመከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላዋ አገሪቱ የአደጋ ጊዜ የማስጠንቀቂያ ደወል መሰማቱ ተዘገበ። እስራኤል ጥቃቱን ተከትሎ በመላዋ አገሪቱ የአስቸኳይ ጊዜን አውጃለች። አሁን ከደቂቃዎች በፊት በተፈጸመው የአየር ድብደባ ምክንያት እስራኤል ሙሉ በሙሉ የአየር ክልሏን ዘግታለች። እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎም የአየር ክልሉን ከማንኛውም በረራ ዝግ ማድረጓን አስታውቃለች። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢ ላሉ ዜጎቻቸው ማስጠንቀቂያ ሰጥተው ነበር። የእስራኤል መከላከያ ሚኒስቴር ዛሬ ማለዳ በኢራን ላይ ጥቃት መሰንዘሩንም አስታውቋል። ዩናይትድ ኪንግደም በቴህራን ከሚገኘው ኤምባሲዋም ሰራተኞቹን ሙሉ በሙሉ ያስወጣች ሲሆን ወደ እስራኤልም አስፈላጊ ከሆኑ በስተቀር ሁሉም ጉዞዎች እንዳይደረጉ በሚል መመሪያዋን አሻሽላለች። ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎቿን በፍጥነት ከሀገሪቱ ለቀው እንዲወጡም አሳስባም ነበር። ቻይና፣ ህንድና ካናዳ ጨምሮ ሌሎች ሀገራት ዜጎቻቸውን ጦርነት ሊከሰት ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡም ያሳሰቡት ከጥቂት ቀደም ብለው ነበር። ጀርመን ዜጎቿን ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ለዜጎቿ ገልጻለች። ኢራን የአጸፋ ጥቃት ትፈጽማለች በሚል እስራኤል ዜጎቿን አስጠንቅቃለች። እስራኤል ዛሬ ጠዋት በኢራን ዋና ከተማ ቴህራን ውስጥ ጥቃት መፈጸሟን ተከትሎ ዜጎቿ ጥንቃቄ እንዲያደርጉ አስጠነቀቀች። በመላዋ እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃት ለማስጠንቀቅ የአደጋ ጊዜ ደወሎችን ዛሬ ጠዋት ላይ አሰምታለች። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ነው በአገሪቱ ሰዓት አቆጣጠር ጠዋት 2 ሰዓት ከ15 ላይ የማስጠንቀቂያ ደወል የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገበት ባለበት ወቅት ነው። በኦማን አደራዳሪነት ለ3 ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒኩሌር ፕሮግራሞቿ ላይ ስምምነት ላይ ካልተደረሰም ጥቃት እንደሚፈጽሙ በተደጋጋሚ ስተው ነበር። ዶናልድ ትራምፕ ትናንትና ለጋዜጠኞች በሰጡት መግለጫ ከኢራን ጋር እየተደረገ ባለው ንግግር ደስተኛ ለመሆናቸውን ተናግረው ነበር። ከአውሮፓውያኑ 2003 ወዲህ ግዙፍ ነው የተባለው የአሜሪካን ጦር ኃይል ወደ ቀጠናው እንዲንቀሳቀስም አዘው ነበረ። ዶናልድ ትራምፕ የአሜሪካ አየር ኃይል ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩት በዚህ ሳምንት ነበር።